በህዝባዊ ወያኔ ሓርነት ትግራይ የትግራይ ነጻ አውጪ ድርጅት ቀደም ባሉት የሥርዓት ህጎች አንዱ የወንድና ሴት የፍቅር ግንኙነትን የሚያግደው ነበር። አቶ ኢያሱን እንዲህ ያለ ጥያቄ አቅርበንላቸው ነበር። በህወሓት ውስጥ በወንድና ሴት ግንኙነት የተነሳ ህግ የጣሱ ሰዎች መሞት ሳይቀር የተቀጡበት ሁኔታ ነበር። እስቲ እርሶ ሴቶች አንጸባርቀሻል ተብለው በብርቱ ስለሚገመገሙበት ሁኔታ፣ ገነቲና ስለተባለው ጽሑፍ እንዲሁም ሽፈራው በሚባል ስለሚታወቀው ሁኔታ ያጫውቱን ነበር ጥያቄው። ፈቅዶልኝ ከእንግዲህ አንተ የሚባለው ኢያሱ በርሄ የመለሰልኝ እንዲህ ነበር። ቲፒኤልኤፍ ትግሉን እየጀመረ ያለው ገጠር ውስጥ ነው። ያ ገጠር ምን አይነት ገጠር ነው ካልሽ የነጻነት ታጋዮች አይቶ የማያውቅ ገጠር ነው። ሽፍቶችን ግን ያውቃል፣ አመፀኞችን ግን ያውቃል፣ ወራሪዎችን ግን ያውቃል። ጣሊያን መጥቶ ይልሻል። አሁን ህዝቡ መጣና የአቶ ከሌን ሚስት እንዲህ አድርጎ እንዲህ አድርጎ። ስለዚህ ወራሪ ማለት የሚደፈር ማለት ነው። ሁለመናህን የሚደፈር ነው። እንግዲህ ሽፍታም ልክ እንደዛ ነው። በወተትና በርጎ አይደለም ያልፈው፣ ሲፈልግ ያማረውን ነገር አድርጎ ነው የሚሄድ። ቲፒኤልኤፍ በጣም ከከተማ የወጣ ታጋይ እዚህ ሶሳይቲ ውስጥ ተቀባይነት ኖረው ለማድረግ ጠንካራ ህጎች ያስፈልጉታል። ያው ከነማኦም የተወሰደ መርፌም ተበድረ ታንኪው ብለህ መልስ፣ ይሄ ህግ ነው። ይህን ካላደረግ ያው ግምገማ አለ አይደለም። የሴት እንትን ውስጥ ገባና ተኛ ይልሃል ሰው። አርሶ አደሩ ብርድ ነው፣ እኛ ከመደቡ እንውረድና እናንተ እዚህ ተኙ። ይህ እንዳትቀበል አፈርም ቢሆን ደንብ ምንድነው የለም በረቱ ላይ አንጥፈተኛ ወይ ደግሞ ወጥተተኛ፣ ያደርክበት ቤት እንዳተኛ። አሁን እዚህ እስከ 6 ሰዓት ከምሽቱ አብረሽ ሰዓት እየሞቅሽ ታስተምሪያቸዋለሽ። እንቅልፍ ሲላቸው እኩለ ሌሊት እኮ ነው። አስቢ እንግዲህ አንተ እንግዲህ ማደሪያህን አስተካክልሃል። የሆነ አንድ 15-20 ደቂቃ ከነሱ ጉብታ በላይ የሆነች ቦታ አስተካክልሃል። እነሱ ማወቅ የለባቸውም። ስለዚህ 6 ሰዓት ተሌሊቱ ትታቸው ሄደ እዛ ታድራለህ እንደማለት እና ከነሱ አንዱ ይሄ በሴቶች ጉዳይ እንዲያምኑ ጓዳቸውን ከፍተው እንዲሰጡ የማይደፍሩን የኛ ልጆች ናቸው። ከዚህ ነው ህጉም ይመጣው እንጂ ሰብአዊነትን ከመጣት ምናምን አይመስልኝም። ቢሆን ኖሮ ደግሞ የቲፒኤልኤፍ እዚህም አይደርስም ነበረ። ያኔ ገና ጎሪላ ወርፌር እየተጀመረ ያለ ትዳር ቢመሰረት ኖሮ እንቅፋት ሊሆን ይችል ነበር የሚል ግምት አለኝ ሳስበው ዝም ብዬ ማለት ነው። ማኔጅ ማድረግ ያስቸግራል። ከዛ ጠንካራዎቹና ያው ፍርድ የተፈረደባቸው 68 እና 69 ናቸው። 2-3ቱ 68 ናቸው። ከዛ በኋላ ግን ወደ እስር ቤት ሪሃቢሊቴሽን ሰንተር ይባላል። መሞት ነው የሚሻልህ እዛ ከመታሰር። እንዴ መሞት ከመታሰር አይደለም፣ ታስረህ ከምትመለስ አጥፍተህ ግብረ ስጋ ግንኙነት ከአንዷ ታጋይ ጋር አድርገህ ቲፒኤልኤፍ ስለማይገድልህ ላላ አድርጎታልና ህጉን እስር ቤት ባዶ 6 ልኮ ተመልሰህ ብርጌድ ጋር ለመምጣት ሞት ነው የሚሻልህ። ጠቅላላ ሁሉ ባንተ ላይ ነው የሚያወራው። ብልሹ ምናምን ነው የሚልህ። የሞራል የምግባር ነገር ነው። በጣም ትልቅ ነገር ነው እንጂ ልክስክስ ነገር አድርጎ ነው። አንተ እኮ ጀግና ነህ፣ ፍርሃት የሚባል የለህም፣ ስንቱን እኮ የምትሰራ ሰው ነህ። እና እንደዚህ በዛ የተጠቁ ሰዎችም ነበሩ። ደርሶ በመመለስ ራሱ ከተመለሱ በኋላ መኖር እየቻሉ አግባብነት በሌለው መልኩ ህጁም ነው የምንለው። ህጁም ማለት ይሄ መጨረሻው ደቂቃ ግባና ሳንጃ በሻንጃ ትሞሻለቅ የሚባልበት ሰዓት ላይ ማንነታቸውን ማዳን እየቻሉ ያኛው ነገር መሸከም ስለሚያቅታቸው አንቢሊቨብል የሆነ ጀግንነት ሰርተው የተሰዉም አሉ። 4-5 የሚሆኑ ማቃቸው ነው። ይሄ አለ። አሁን ወደ እንትን ስትገቢ ወደ 73-74 ስትገቢ ደግሞ ጉደኛ የሆነ ተአምር ታያለሽ። አሁን ስታየው በጣም የሚያስቅ ነገር ማለት ነው። እኔ ደረቴን ሰጥቼ እሄዳለሁ፣ ወንድ ነኝ፣ ምንም ሴት ታጋዮች ደግሞ አሉ፣ ነብር የሆኑ ታጋዮች፣ ጀግና የሆኑ ሴቶች አሉ። እነሱን የመሰለ ሰው ደግሞ ሸሚዛቸው እስከ አንገታቸው ድረስ ጥቅጥቅ ማለት አለበት። እና ከፈት ካለች ግን ወንዱን ለማሳሳት ነው ወይ ትባላለች። አንጸባርቀሻል፣ እሱ ነው አንጸባርቀሻል፣ ተንጸባርቀ ይኸዘለኺ የወንዱን ስሜት ለመቀስቀስ ነው ወይ ትንሽ ከፈት ያደርግሽው ጡትሽ እንዲታይ ትባላለች። ከተማ ትገባለህ፣ ሳሙና አለ፣ ዝም ብሎ ምድር ይባላል አጃክስ የሚባል አለ፣ የሆነ ጉድፍ የሚሸት ሳሙና አለ። ሬክሶና የሚባል ደግሞ ነበረ፣ ወደ ሰቆጣ ምናምን ይመጣል፣ ሽታ ያለው። በሬክሶና ስለታጠበችና ጋንታው ውስጥ ሁሉም ማፈራፈር እየሸተተ እሷ ግን የሆነ አበባ ነገር ከሸተተች ሆን ብለሽ ነው ወይ የሚባል አማርኛ ይመጣል። እና እንዲህ አይነት ደቃቃ ነገሮች ነበሩ። ግን ሂደቱ ወደማይቀር ነገር ይሄድ ስለነበረ 76 እና 76 ዓመተ ምህረት በተለይ ቅስቀሳ ተጀመረ። መሆኑ ካልቀረ ፕሮፐር የሆነ
ጥሩ ፍቅር የሚባለው ምንድን ነው? ወደ ቁም ነገር 6 ወር ይሰጥሃል ሌላ የሚባል ለመተዋወቅ። እኔም ወዳት ልጅ ያለችው የሆነ ብርጌድ ውስጥ ከሆነች እኔ ያለሁት ክፍል እዚህ ከሆነ ከከሌ ጋራ ያው ዝምድና ልንመሰርት ስለሆነ ፍቃድ ትጠይቃለች። ለ6 ወር ትተዋወቃለህ። ያዛ ነው የሚጠየቀው። ፕሮሲጀር አለው፣ ህግ ነበረው እኮ። ማህበራዊ ጉዳይ የሚባል ዲፓርትመንት ተመስርቶ ክፍል እኔ እንዳለቃ ጉዳይ ጨርሳለሁ ማለት ነው። አሁን ለምሳሌ እኔ አንዱ አዘፋኝ ከአንዱ የብርጌድ አለቃ ጋር ለመተዋወቅ ፍላጎት ካላት ኦፊሻሊ ታስታውቀኛለች። ሲመቻች ልካታለሁ። ስለዚህ በዛች 6 ወር ጊዜ ውስጥ ይጠናናሉ። መጠናናት ራሱ ምንድን ነው ወደሚል ደግሞ ትሄጃለች። አረ በደንብ አድርጎ ነበር የሚዘልቀው። በደንብ ገነቲና የሚለው ጽሑፍ እሱ ነው ልነግርሽ አይደለም፣ ክሱ በስተኋላ ነው። ቲዎሬቲካሊ የምንሰራው ድራማ ትምህርቱ ራሱ እንጂ ትዳር ማለት ምንድን ነው፣ ፍቅር ማለት ምንድን ነው፣ ግብረ ስባ ግንኙነት ዝም ብለን እንደ እንስሳ ነገር ነው። ምክንያቱም በጣም ብዙ የተማሩ ሴቶች አልነበሩም። ሴቶቹ በአብዛኛው ከገጠር ናቸው እና ጠንካራ የሆነ ቤተሰብ የመመስረት ከዛ ደግሞ ሽፈራው የሚባል ታሪክ ደግሞ ነበር ልንገርሽና፣ ሽፈራው ማለት እኔና እሷ ተዋድናል ለምሳሌ። ስለዚህ እኔ እሷ ጋር ሄዳለሁ፣ እሷ ደግሞ እዚህ ትቆይ፣ እንደዛ አይነት ነገር። መሀል ላይ ደግሞ አንዱ ይመጣና በጎን እሷን ያሳምናታል ማለት ነው። አሁን አለችኝ እዛ ዲፓርትመንት ውስጥ ያጨኋት አለችኝ በሌላ በትውውቅ ክፍለ ጊዜ ላይ ያለን ብለሽ እያሰብሽ አንቺ ጦርነት ላይ ነው ያለሽ። እዚህ ጋር ደግሞ ከሌላ ጦርነት ይመጣና ካገኛት ለሱ ምን ይባላል? ያንተማ ኦልሬዲ እኮ ሹፌ ገብቶባታል ይባላል። ሽፈራው የሚባል አማርኛም መጥቶ ነበር የዛን ጊዜ ማለት እና ግጥም በጣም ተገጠመ፣ ዘፈን ተዘፈነ፣ ምን ተባለ። ብዙ ፖፑላር አልነበሩም እንጂ ዘፈኖች፣ ምክንያቱም ያኛው ተጫነው። ገነቲና በዚህ ሂደት ላይ የተጻፈች አንዲት መጽሐፍ ናት። ቤዝድ ኦን ትሩ ስቶሪ የፍቅር ታሪክ ናት እና ይሄ የበከተ የሚባለው አመለካከት በፍቅር ላይ የወንድና የሴት የምናምን የሚለው ነገር ወደ ዘመናዊነት እንዲመጣ እና ጥሩ የሆነ በእኩልነት ላይ የተመሰረተ የሁለቱንም ስሜት እንግዲህ የሚመለከት ወይም ኮንሲደር የሚያደርግ ብቻም ሳይሆን በአመለካከትም ደረጃ አንተ ዩኒቨርሲቲ ተማሪ ሆነ ታጋይ ነህ። እሷ ያመጣችው ከገጠር ነው። ካሴት አለ በዛን ሰዓት። ለምሳሌ ኤግዛምፕል ነው የምነግርሻለሁ። ቴፕም ሊኖር ይችላል። አለቃ ከሆንክ አንተ ቤቶቨንን ልትጫን ነው፣ እሷ ደግሞ ልም ያለ የማሲንቆ ዘፈን የትግራይ ልትፈልግ፣ እንዴት ነው አኮሞዴት የምታደርገው የእውነት ፍቅር ከሆነ ወዘተ የሚሉ ክሪቲካል የሆኑ ኢሹዎቹን ካቨር የሚያደርግ ገና ሳይፈቀድ ሊፈቀድ ትንሽ ቀናት ሲቀረው ነው ገነቲና የሚለው መጽሐፍ የወጣውና ሰው በጣም ወደደው እና ያን መጽሐፍ የጻፈው ደግሞ መለስ ዜናዊ ናቸው። መድረክ ላይ እንደወጋየሁ ንጋቱ ያነበብኩት ግን እኔ ለካድሬው ማለት ነው። ዝርዝር ጉዳዮች ነበሩበት ውስጡ። በጣም እንግዲህ መቼም እንደምገምተው ስለ ወሊድ ቁጥጥር ስለ ብዙ ነገር ያለው ይመስለኛል። አዎ ሁሉም ነገር አለው። ወሊድ ቁጥጥር ስለ ግንኙነት ራሱ እኮ ዝርዝር ነገር ያለው ይመስለኛል። ዝርዝር ነገር አለው። በጣም ዝርዝር ነገር አለው። ለምሳሌ መድረክ ላይ ቁጭ ብለህ እሱን አነበብክ? አዎ ለካድሬው በጣም በረፍት ሰዓቱ ልክ እናንተ ፕሮግራም እንደምታዘጋጁት ዘፈን ታዘጋጁት ሁሉም ነገር አለን። ሬዲዮ ፕሮግራም የራሳችን አለን የካድሬው ትምህርት ቤት። እሺ ስለዚህ በአካል ነው የምቀርበው። እዚህ ጋር ዘፈን እለቃለሁ። ይችን ቀስ ሲያደርጉልኝ ደግሞ ገብቻ ነበር። እሷ ብቻ ሳይሆን መጽሐፍቶች እንደዛ እናነብ ነበር አዳራሽ ውስጥ ማለት ነው። እንደዚህ ነው እና የፍቅር ዘፈንም ያኔ ነው ነበረ። እኔ ዘፍኛለሁ። አበበ እንበር ተጋዳ ላይ ዘፍነዋል። ብዙ ሰዎች ስለ ፍቅር ዘፍነዋል። ግን ከ77 በኋላ በጣም ኃይለኛ ለውጥ ስለመጣ እነ ውፈር ተበገስ ተጫኑ። ኢያሱ ካንተ የታጋይነት ህይወት ጋር ብዙ ጊዜ አሁንም ስናነሳ የቆየ ነው። ከኪነ ጥበብ ከስነ ጽሁፍ ጋር የተያያዙ ነገሮች ናቸው። አንተም እንደዚህ አይነቶቹን ነገሮች ትፈልጋቸዋለህ፣ ልብህ ያለበት ቦታ ስለሆነ። አጋጣሚዎች እናንሳ። 2 ነገሮች አሉ። አንደኛው ያበረ አዳሙ መጽሐፍና ይሄኛው የአፄ ዮሐንስ ባለሟል የነበሩት የሽማግሌው የግጥም ስብስቦች። ስለ 2ቱ አጋጣሚ ትነግረኛለህ? ሰውዬው እኮ ግጥም ሰብሳቢ ብቻም አልነበሩም። መልአከ ገነት ነበር የሚባሉት። 100 ከሞላቸው በኋላ ይሄ የኔ ዕድሜ አልቋል፣ ከዚህ በኋላ የምኖረው የኔ ዕድሜ ስላልሆነ ብለው ከቤታቸው ወጥተው ዋሻ ውስጥ ነበር የሚቀመጡት። በለስ የተባለ ቦታ ሐርሚ ማለት የሆነ ሸለቆ ውስጥ ነው ማለት ሸለቆ ነገር ነው። ከመከሙ ላይ ዋሻዎች አሉ እና እኛ ትግል ከመጀመራችን ጀምሮ ማለት ነው መንገሻ ስዩም ወደ ዋናው የአፄ ዮሐንስ ቤተ መንግስት አስገብተው በታሪክነት ሰውየውን ሊይዙ ብራና ሊያጽፏቸው ምናምን ሁሉ ያስቡ እንደነበረ ነው የነገሩን።
መጨረሻ የሆነ ምስጢር ነገር ነበራቸው መሰለኝ ለትውልድ መተላለፍ ያለበት፣ ግን ለልጆቻቸው ማስተላለፍ አልቻሉም፣ አላመኑም መሰለኝ የሚያውቁትን ምስጢር ማለት ነው። በዚህ ምክንያት እንደምንም ብለው ልጃቸውን ልከው ከቲፒኤልኤፍ ጋር እንዲገናኝ ያደረጉት። እነ አትክልት ተክሉ እነ ቸርኔንኮ የምንላቸው ልጆች ሰውየውን አገኙ። ኤኒዌይ ሰውየው መጡ ወደ ካምፕ፣ ወደ ወርዒ ወደ ተባለ ቦታ። ወርዒ በዛን ሰዓት ጠቅላላ የድርጅቱ ማዕከላዊ ኮሚቴ ተሰብስቦ ስራ ይሰራል። ማዕከላዊ ኮሚቴው በሙሉ ማለት ነው። በዚህ አጋጣሚ ወይዘሮ ነጻነት አስፋው እሳቸውን በዛ ነበሩ። ምናልባት እኔ እስከምገምተው ድረስ ከሁሉም ሰው እዛ ከነበረው ትንሽ ሰልጠን ያሉ፣ አውሮፓን በስነ ስርዓት የሚያውቁ የጀርመን ሬዲዮ ጣቢያ ጋዜጠኛ የነበሩ፣ በጋዜጠኝነታቸው ደግሞ ብዙ ቦታ ያዩ ሰው እሳቸው የነበሩ ይመስለኛል። ሳያው አሁንም ትክክል ይመስለኛል። መጡና ሰውየው ቁልቁለቱን ሲጨርሱ ታጋይ ተሰብስቦ አገኙ። ይህ ሁሉ ምንድን ነው አሉ። ካድሬ ተማሪ ነው ስንላቸው ልናገር አሉ። ሰውየው በየግማሽ ሰዓቱ ይተኛሉ፣ መልሰው ይነቃሉ። ሲነቁ ግን ካቆሙበት አጀንዳ ነው የሚቀጥሉት። ይሄ ዩኒክ ያደረጋቸው ነበር። በጣም የት ነበርን እንኳን አይሉም። ዝም ብለው ነው አረፍተ ነገሩ የሚቀጥሉት። እጃቸውን እንዲህ ስታነሳቸው አሁን የኔ ህይወት ስላለው መሰለኝ ወዲያው ነው የሚመለሱ። የእሳቸው እንግዲህ ሳብ ስታደርጊው ተራራ ነገር ነበር የሚሆነው። ቆዳቸው አይመለስም፣ ቆዳቸው ረዥም ጊዜ አይመለስም፣ እንደቆመ ነበር የሚቀረው። ልጃቸው ብዬ የምነግርሽ ያለሁት እኮ የ82 ዓመት ሰው ነው በቅሎውን የሚጎትትላቸው። እና ወረዱና ድሩኡዶ ሃንቀለ ድሩኡዶ ንህቢ ሃንቀላ ይወልድ አሉና እንቅልፍ ወሰዳቸው። ለካድሬው በማይ ድሩ እኮ ንህቢ ሃንቀላ አይወልድም፣ ንብ ዝንብ አይወልድም፣ የጃንሆይ ልጆች አይደላችሁ አሉ። ጃንሆይ የሚሏቸው እሳቸው እንግዲህ አፄ ዮሐንስን ነው። ሁላችንም ማመን አቅቶናል። ሰውየው ምንም አይነት ተአምር የአፄ ዮሐንስ ጸሐፊ የነበሩ ነገር ሊሆኑ አይችሉም ብለን ማለት ነው። እዛ በኋላ ገቡ ወደ ካምፕና ትንሽ ቼክ ይደረጉ ተባለ። የሚያወሩት ነገር ሐቅነት እንዳለውና እንደሌለው በብዙ መልኩ ተሞከረ። የሚሰጡት ቀጥ ያለ ነገር ነው። ምንም የሚዛባ ነገር የለውም። ኢጅፕት ሄጃለሁ አሉ፣ ቫቲካን ሄጃለሁ አሉ፣ ቻይና ሁሉ ሄጃለሁ አሉ። በዚህ ሁሉ ቼክ ይደረግ ተብሎ እኔም በአቅሜም አንዱም በኋላ እየተመረመሩ ያሉ መሆናቸው ገባቸው። ምክንያቱም እኔና ወይዘሮ ነጻነት ቁጭ ብለን ስለ ቫቲካን ሲያወሩ ቫቲካንን ጎብኝቻለሁ ሲሉ ቫቲካን የሚያውቅ ሰው አለ። ቫቲካን የትኛው ቤተ ክርስቲያን? የኛው ቤተ ክርስቲያን። ሲገቡ ምን አለ ምናምን ሲባል ሰውየው ትክክል ነው የሚመልሱት። እንግዲህ ይሄ ሰውዬ ትክክል ናቸው፣ መደረግ ያለበት ይደረግ ሲባል ጊዜ ማዕከላዊ ኮሚቴው ራሱ በአፄ ዮሐንስ ዘመን ውትድርና ምን ይመስል ነበር? አሉላ ምን ይመስል ነበር? ስልጠና ምን ይመስል ነበር? ደሞዝ ነበረ ወይ? ርዕሰ ዮሐንስ የሚባለው ሳንቲም ይታደል ነበር ወይ? ጦርነት ነበር ወይ? ምን የዲቴይልስ እሷቸው የሚያውቁት ወታደራዊ አመራሮች ኢንተርቪውን ያደረጓቸው እነ አረጋዊ በርሄ፣ እነ ጀነራል ሳሙራ ያኑስ፣ እነ ጀነራል ኃይሉ ማርአያ፣ እነ ሰዓረ፣ በርካታ የወታደር አለቆች ቁጭ ብሎ ያወሯቸዋል። እነሱን ማለት ነው። ማህበራዊ ጉዳይ የሚባል ደግሞ አለ። ግዴ ዘራጼን ይመራ የነበረው ቡድን ደግሞ አለ። ስለ ትግራይ ቶፖግራፊው፣ ስለ ኢንቫይሮንመንቱ ምን ይበቅል ነበር፣ የት አካባቢ ደን ተሸፍኖ ነበር፣ የበረሃ እንስሳት ነበር ወይ፣ የት ቦታ ላድን ይካሄድ ነበር፣ ምን አይነት የበረሃ እንስሳ ነበር የሚገደል ማይገደል አይነት ነገር። እሳቸው ሲሉ አሁን ተከዜ በኤሌፋንት የሞላ ሰፈርና በጣም ጥቅጥቅ ነገር እንደሆነ ነበር የሚያወሩት። ይሄን ደግሞ ከዘራ ያዕቆብ ፈላስፋው መጽሐፍ ጋር እንደዛ አይነት ነገር ማለት ነው። ባህል ቡድን ደግሞ ተሰብስበን ያኔ ምን አይነት ጨዋታ ነበረ፣ ምን አይነት ግጥም ነበረ፣ ምናምን ነበር የምንላቸው። ይሄ ሁሉ ሲኖር ስቲል ካሜራና ድምፅ ወያኔ ሬኮርድ አድርጓቸዋል። ፎቶግራፋቸውም አለን፣ ሬኮርዳቸውም አለ። እና በጣም ይገርመኝ የነበረው ነገር ለዚህ ሽማግሌ ልጃቸው እንዳለ አስተላልፈውለታል። የአሉላ ፉከራ፣ አሉላ ይፎክሩ ነበር። አዎ እስቲ አሉላም ፉከራ እንቅዳው ስንላቸው ታናይ አሉላ ማበላ ይሉታል ልጃቸው። አምጣስቲ ወዲ በል ያሉላ ይላሉ። እንግዲህ ኮምፒውተሯ መሆኗ ነው። ኮምፒውተሯ ስታመጣ ሰርቨሩ ሲመጣ ይሳሳታሉኝ። የለን መልስ ማል አቀብ ይሉታል። አንድ እርምጃ ወደ ኋላ ተመለስና እንደገና ስትሄድበት ትክክል ይመጣል ነገር ነው። እሺልና አንድ ሁለት ስታንዛ ወደ ኋላ ተመልሰው ሰውየው ሲሉት ይላሉ። ትክክል ሲሆን ማለት ነው። እነኚህ ግጥሞቻቸው በሙሉ ተጽፈዋል። ከዛ በኋላ ግን አለቃችሁን አምጡ ነው ያሉት። ዋናው ማለት ነው ንጉሱ። ልክ እንደ አፄ ዮሐንስ የእናንተ አምጡ ተባለ እና ያው አለቃ ደግሞ እስከ መቼ ነው ደጅ የምታስጠኑኝ ነው እንግዲህ። እኛ ደግሞ አለቃ የለንም እንደምታውቂው። ያው በድርጅቱ ከሄድሽና አቶ አባይ ፀሐዬ ነበር የቀረቡት። ግን በቴንዳ ነበር የታጠረው ቤቱ እሳቸው የሚኖሩበት። ስለዚህ የሚባባሉትን ነገር እናውቃለን። እና ሰውየው ያሉት ነገር ጣሊያን በእንግሊዝ ተሳዶ እንግሊዝ ጣሊያንን ሲመታ ኦቨርኦል ጂኦግራፊክ በነበረው ምክንያት እንጂ ኤርትራን ነጻ ሊያወጣ የመጣ አይመስለኝም። እንግሊዝ
ጣሊያን ሲሸሽ የቀበረው ብዙ ማቴሪያል አለ። እኔ የማውቀው ምልክቱ ይሄ ነው። አንደኛው ቦታው ርቋል ማለት እሳቸው ሽሬ ነው ያሉት። አንደኛው ግን ፈላፍል ነው። ፈላፍል ማለት ከአድዋ ወደ ተንቤን የምትሄድበት መንገድ ላይ ነው። እንደ ሳንድስቶኒክ የሆነ ኤሪያ ነው ያለው እዛ እና እንዲህ አይነት ምልክት ነው። አንዷ ጋር ስትሄድ ወደዚህ ትመራሃለች፣ አንዷ ጋር እንዲህና ግን ጊዜ ስለራቀ ሂጄ አላቅም፣ ተቀያይሮ ሊሆን ይችላል። አንዷን ግን ለዛ ነው እዚች ዋሻ የምቀመጠው ጠዋትም ማታም ሌሊትም አይኔ ላይ ናት አያታለሁ እና የምታደርጉትን አድርገው ብለው የሆነ ምስጢር ነገር ነገሩ። ከዛ ያመጡት ለካ ጊፍት አለ፣ በወርቅ የተለበጠ ግላስ መጽሐፍ ምናምን አምጥተው ተከድኖ የነበረውን ለንጉሳችን እንደማለት ነው የሳቸው ሐሳብ ለአባይ ፀሐይ ያስረከቡ። ፎቶግራፍ ተነሳ ሄዱ ማለት ነው። ያበራዳሙ እዚህ 83 ዓመተ ምህረት ነው ባህር ዳር ስንገባ ነው። እንደው ጨዋታው ተመሳሳይ ስለሆነ አንድ ላይ እናንሳው ብዬ ነው። አዎ ባህር ዳር 83 ዓመተ ምህረት ስንገባ እኛ ያረፍነው ሲኒማ አዳራሹ ላይ ነበረ። ኃይለኛ ብርድ ነበር። ያው ስትገባ ደግሞ ብርድ መቋቋም አትችልም። ሁል ጊዜ አዲስ አበባ መኖር በጣም ጥሩ ነው። ታውቋለህ፣ ወይዘሩ ምን እንደምትለብስ ታውቃለህ። ታጋይ ግን ቆላ የነበረ ታጋይ አንዴ ደጋ ላይ ሲወጣ ለብዙ ነገር ይጋለጣል። እና የሆነ ነገር ሲነዳየሁኝ ጠቅላላ ከየበሩ እየተበረገደ ከላይ ጽሕፈት ቤቶቹ እየወጡ ይቃጠላል። እንዴ ይሄማ ትክክል አይደለም ምናምን አልኩኝና ተቆጣኋቸው ታጋዮቹን። ኦልሬዲ ግን ሊቃጠል የተዘጋጀ ነገር አለ። እሱን ዳሰስ አድርጎ ዝም ብሎ አውት ኦፍ ኪሪዮሲቲ የሆነ የተደጎሰ መጽሐፍ ነገር አገኘሁኝ። ቆብ አስጣይ ይላል አርዕስቱ እና ለኩራዝ ማሳተሚያ ድርጅት የሚል እታች አለው። እግሩ ላይ አበራዳሙ ይላል። ይቺ ለመታተም ወደ አዲስ አበባ ልትሄድ ተዘጋጅታ የነበረች ናት አልኩኝና ጉያዬ ላይ ያዝኳት። ማታ እናነባታለን ምናምን ተባባልን። ማታውኑ ሻማ ገዝተን የራሱ ስቶሪ ያለው ቲያትር አዳራሹ ላይ መጽሐፍ የማንበብ ልምድ ነበረን። እንግሊዝኛውን እንኳን ወደ አማርኛ እየተረጎምን እናነበው ነበረ እና ባህል ቡድኑና አጠገባችን ያሉ ሰዎች መጽሐፍ አለ ከተባለ ሲሪየስሊ ነበር የሚመጡ። ሻማ እናበራለን። ደብረ ታቦር ብዙ ጊዜ አንብበናል። የደርግን መጽሐፍት ይታተሙ የነበሩት የኩራዞችን እነ ማዕበል የብርሃኑ ዘሪሁን ምናምን እናነባቸዋለን ልክ እንደ ፕሮግራም እና ማንበብ ጀመርኩኝ። ቆባስጣይን ሳነበው እንዳለ አዲስ አለማየሁ ነገር ነው የሸተተኝ። አማርኛው፣ ጎጃምኛው፣ ምንጢሱ፣ ሴቲንጉ ምናምኑ በጣም አሪፍ ነገር ነው። ሙሉ ሌሊት ጭልጥ አድርገን ነው አደርን። ጠዋት በማያገባን ገብተን ግምገማ ገባን። ይህ መጽሐፍ እንዴት ነው ተባባልን። ይሄ ልጅ ኃይለኛ ፖቴንሻል ያለው ልጅ ነው ሁኤቨር ሂዝ አበራዳሙ። ግን ይህ መጽሐፍ መታተም ካለበት የግድ ደርግኛ መሽተት ስላለበት ካራክተሩን ሰውዬ ከዛ ገዳም አውጥቶ ያን የመሰለ ውበት የነበረውን ስነ ጽሑፍ ወሰደና ወደ ኤርትራ ጦርነት ነው የሚያስገባው። የመጨረሻው 2 ቻፕተር የኤርትራ ጦርነት ነው። ስለዚህ ይሄ ልጅ ሳይወድ ነው። ለማንኛውም ግን እኛ ባህር ዳርን ይዘናል። አሁን ይህን መጽሐፍ ፈልገን መስጠት አለብን ተባባልና አበራዳሙ ፈልጉልኝ ጀመርኩኝ። ግሽ አባይን ነው ወይኒቱን ምናምን ያኔ ሰብስቤያቸዋለሁ ስራችሁን ስሩ ብዬ። አበራዳሙ የለም ይሉኛል። ለሱ እየሄዱ ዋናው የኢህአዴግ ወያኔ እየፈለገህ ነው ይሉታል። ሽሽት በሽሽት ሆነ ማለት ነው። አዲስ አበባ መጣን። አዲስ አበባ ደግሞ ባህል ሚኒስቴር ነበር የምሰራው ከኢህአዴግ ጽሕፈት ቤት ጋር። ለካ እሱ አውቋል። እኔ ደግሞ እዛ ጠይቃለሁ። አበራዳሙ የለም ይሉኛል። ጎጃምም የለም አዲስ አበባም የለም። ዝም ብዬ አልኩኝና እኔ መጽሐፉን ከባህር ዳር አዲስ አበባ ከመግባታችን በፊት ወስጄ ለእናቴ ሰጥቻታለሁ። ከሌለሁ ያው ይሄ አበራዳሙ ነው ብዬ ሳጥኗ ላይ አስቀምጠዋለች። ከብዙ ጊዜ በኋላ ምስጢሩ ወጣ። አንድ ቦታ ላይ ተሰባስበን ስለ ሊትሬቸር እናወራለን እና ይሄ ገዳም ላይ ያለ ስቶሪ ምናምን ስንል አበራዳሙ የተባለ ጸሐፊ የጻፈው መጽሐፍ ብዬ ቆባስጣይን መንሽን አደረግኩኝ። አብደሃል ወይ ይለኛል ሰውየው። ብሔራዊ ቲያትር የሚሠራ ሰው ነው። አበራዳሙ እኮ ጸሐፊ አይደለም እንዴ? ጸሐፊ ነው። የለም እንጂ ጸሐፊ ነው። የጻፈው መጽሐፍ እኔ ጋር አልኩኝ። ለካ እኔ እንደምፈልገው ያውቃል። ይሄ እዛ ይነግሩታል። ለካ የሚፈልግ የራንትን መጽሐፍ ኮፒ የለህም ወይ ሲሉት ለዚህ ነው ወይ ይልና ደውሎ ሜጋ እየሰራሁ እያለሁ አበራዳሙ እባላለሁ ሲለኝ ጊዜ ደነገጥኩ በጣም። ተቀጣጠርንና እንዳለ አስረከብኩት መጽሐፉን። እሱ ከተረከበ ከስንት ዘመን በኋላ ፖሊሽ አድርጎ ፍቅር በሲኦል ውስጥ ወደሚል መጽሐፍ አሳትሞ በአስቴር አሳታሚ ድርጅት መጽሐፉን ካስረከብኩት በኋላ እኮ አንድ ቀን ደውሎልኝ አያውቅም። ለዚህ ሲጋብዘኝ ማለት ነው። ለመጽሐፍ ምርቃቱ ሲደውልልኝ አበረ ነኝ ሲለኝ እኔም አውቀው አንድ አበረ ነው፣ እሱ ደግሞ የሚረባ ሰው አይደለም አልኩት። ምን ነው ሲለኝ ያን የመሰለ ስነ ጽሑፍ መታተሙን አላቅ ምናምን ስለው አይ አሁን እኮ ታትሟልና ነገ ሊመረቅ ነው ሲለኝ ያው
ብሔራዊ ቲያትር ተገኘሁበትና የመጽሐፉ አባት አበራ አዳሙ የነፍስ አባቱ አቶ ኢያሱ በሬ ብለው የመጽሐፉ የመጽሐፉ የሚገርም ጥሩ ነገር ነው። በጣም ጥሩ ነገር ነው። በጣም ደስ ይላል። የምታደምጡት ሸገር 102.1 ነው። ዝግጅቱ የቅዳሜ ጨዋታ። የዛሬው የቅዳሜ ጨዋታ የኢያሱ በሬ ማስታወሻ ነው። ሁሌም የረፍት ጊዜያችሁን ከኛ ጋር ስለምታሳልፉ ደስ ይለናል። ሸገር 102.1 የእናንተው ሬዲዮ። ሌላ ጥያቄ ዞር እንበል ብዬ ነው። አንተ በወጣትነት የተቀላቀልከው የትግራይ ነጻ አውጪ ድርጅት ውስጥ በጊዜው የሚነሱ ጉዳዮችን እናንሳ እስቲ። ህንፈሽፈሽ የሚባለው በተደጋጋሚ በድርጅት ውስጥ ተከስቷል። አንተ በነበርክበት ጊዜ ስለነበሩት ምክንያቶች መነጋገር እንችላለን? በጣም እንችላለን። በተደጋጋሚ ተከስቷል የሚለውን ነገር ብናስተካክለው ይሻላል። እሺ። በቲፒኤልኤፍ ታሪክ ህንፈሽፈሽ 2 ጊዜ ነው የሚመጣው። እሺ። የመጀመሪያው ገና ኢንሰፕሽኑ ላይ ነው። ገና እኛ እንኳን አልተቀላቀልንም። ገና ኤርትራ ሄደው ሊሰለጥኑ የሄዱት ሄደዋል ወደ ኤርትራ። ደደቢት የገቡት ደግሞ ገብተዋል። እነ ስዩም መስፍን እና አረጋዊ በርሄ ምናምን ማለት ነው። እና 2 አይነት ካራክተር የነበራቸው ታጋዮች ነበሩ። ይሄ እንግዲህ በታሪክ የምናውቀው ነው ማለት ነው። የዩኒቨርሲቲ ተማሪዎቹና ማለት የተማሩትና ያልተማሩት በገሰሰው አየለ በስሑል ስር የሄዱት ደግሞ የዛ ሀገር የጠመንጃ ያዦች ማለት ነው። እና በእነኚህ መካከል አንድ ዩኒቲ ተፈጥሮ ነው ደደቢት የሚመሰረት ያለው። 2 የተለያየ አይነት ዓላማ ያላቸው አይባሉም እንደ መርህ ደረጃ፣ ግን ውስጣቸው ግን ይለያያል። ስለዚህ እዛ የተፈጠረ ነው። የአስተሳሰብ ልዩነት አላቸው። በጠመንጃ ሁሉ ጠመንጃውን ለምሳሌ የጋንታ መሪ ብለሽ ከዩኒቨርሲቲ የመጣውን ሰው የጋንታ መሪ ብትዩ
ተኩስ እንኳን የማታውቀውን ሰውዬ እንዴት አድርጎ እኔ ጋር ታመሪ የሚያደርጓት ይችላል የሚል ደግሞ አርሶ አደርና ተኩሶ ማይሴት አለ። ይሄ ገና ከእስክርቢቶ ያልወጣና ጭንቅላት ብቻ ያለው ሰው ነው መተኮስ ላይ አደን ላይ ምናምን ላይ እኮ ገና ህዝቡ ነው እያስተማራቸው ያለው። ይሄ ነው የሚበላው፣ ይሄን የማይበላው የቅጠሉ የክረምቱ የምናምን ነው። ስለዚህ በትንሽ ነገሮች እኛ ነን የበላይ መሆን ያለብን የሚል አይነት አመለካከት ያላቸው ሰዎች የፈጠሩት እዛው ተጀምራ እዛው ያለቀች አይነት ፕሮብለም ነበረች እዛው። ይሄ እኛ የሌለንበት የመጀመሪያው ደረጃ ላይ ማለት ነው። እኔ በነበርኩበት ጊዜ ግን ሁለተኛው ማለት ነው የ69 ዓመተ ምህረቱ ህንፍሽፍሽ ማለት ካዮስ ነገር ነው። የሆነ ግራ የተጋባ ኢንቫይሮንመንት እንደማለት ነው። እኔ የታገልኩት ለትግራይ ህዝብ ነው። ግን ነፋሱ የሚመጣው የአክሱም የሽሬና የአድዋ ልጆች የበላዮች ሆኗል። የአድዋ የአክሱም አሻዓ የሚባል ድርጅት አለ ውስጥ ከመቀሌ ከአጋሜ ከሽሬ ማነው ከክልተውላዕሎ ከእንትን የመጣ ነውም ፖዚሽን አይሰጡንም፣ ከሌ ተፈታ ከሌ ሳትር ምናምን የሚል ግርግር ያለበት አይነት ነገር ነው። እና ራስን ሁሉ ትስታለህ፣ ትፈራለህ ሁሉ እንዴ እኔ ለነጻነትና ለፍትህ ብዬ መጥቼ ባልሆነ ጉዳይ ላይ ልጠየቅ ነው ወይ? እንደዛ አይነት አመለካከት ሳይኖረኝ አይነት ነገር ነው። እና 69 እንዳለ በጣም ብዙ ታጋዮች የታጡበት፣ በዛ ላይ ደግሞ አስቢ ኢዲዩና ጠራና ፊት የሚባሉ ከፍተኛ የሆነ ወታደራዊ ዘመቻ ያደረጉበት ጊዜ ነበር። ስለዚህ በአንድ በኩል ጦርነት አለ፣ በሌላ በኩል ደግሞ ውስጥ ታምሷል። ኮንፊደንስ የለም። እከሌ እኮ የከሌ ዘር ስለሆነ የከሌ አምቻ ጋብቻ ዝምድና ስላለው ወይ ከዚህ አውራጃ ስለመጣ አውራጃዊነት ነው ኤኒዌይ ሰንተሩ በዛ ጊዜ። እና ለእኔ እስከሚሰማኝ ድረስ በዚህ ሂደት ያለፉ ግለሰቦች አሉ በዛን ሰዓት ማለት ነው። ይሄን ለመከላከል የጣሩ ደግሞ አሉ። መሀል ላይ ደግሞ ምንም ሳይኖረው ማለት ነው በየዋህነትና በገራገርነት የጠፋም አለ። ገብቶኛል። ግምገማ ምናምን ስታደርግ እኔ ልብህ ውስጥ የለም። ዝም ለመታገል ነው የመጣው። ያወራሁት ከአንቺ ጋር ነው ያወራሁት የመሰለኝን ነው። ግምገማ ላይ ግን እንዲህ ብሎ ነበር የሚባል አማርኛ ይመጣል እና ሆን ተብሎ ይሄ ነገር እንዳለ ተመስሎ ማለት ነው። ካራክተሮቹ ባዕታዎቹ የምንላቸው ኤሌመንቶቹ ሊኖሩ ይችላሉ በዛን ሰዓት፣ ግን በጣም ገዝፎ ድርጅቱን ሁሉ ሊጥል አስቦ የነበረበት ጊዜ ነው። ከዛ በኋላ እንኳን ህንፍሽፍሽ ለሶስተኛ ጊዜ አልታየም። በአውራጃውነት ሌላ ፕሮብለም መልቷል። ኤኒዌይ ድርጅቱ አለፈው። እሱን ከኤርትራ ነጻ አውጪ ድርጅት ኢፒኤልኤፍ ጋር የነበረው የፍቅርና ጥላቻ ወይንም ላቭሄት ግንኙነትሳ በድርቁ ጊዜ የነበረው የዛላምበሳ ጅብ እንደዚሁ ኢንሲደንት እያነሳን ነጋገር ብዬ ነው። እኔ ትልቁ አርስት ላይ መሄድ አልፈልግም የታወቀ ስለሆነ ብዬ ነው። አሁን በተለይ ዘይው አልኩ ዘረባ ምንድን ነው እሱ? እያሱ ዘፈኗለች ለመሆኑ ዘይው አልኩ ዘረባ የሚለው የኤርትራ ጉዳይ እኔ በሌላ አንግልን ነው ከተጻፈው ውጪ ማለት ነው። ምክንያቱም ብዙ ነው የሚባለው። ወያኔ የምንባለውም እኮ ከዛ ይመስለኛል የሆነ አስገንጣይ ነገር ተደርጎ ነው የሚወሰደው። ወያኔ ሲሉ ደግሞ ኩራት ነገር ነው የሚሰማኝ። ገንጣይነትማ ከሆነ አንደኛ መጠቀስ የነበረበት ብሪቲሽ ጋቨርንመንት ይመስለኛል ለኔ። እሱ ነበረ እኮ በመጀመሪያ ደረጃ ከና አክሊሉ ሀብተወልድ ጋር ሲማጎት የነበረ ትግራይንና ደጋውን ኤርትራ ገንጥሎ አንድ አገር ለማድረግ ወደ ቆላ ያለውን ደግሞ ወደ ሱዳን ሊወስድ እኮ ስንት ክርክር ሲያካሄድ ዲፕሎማቲክ ክርክር። አንደኛ ገንጣይና አስገንጣይ እሱ ነበረ። እሱን አይነኩም ወያኔ አስገንጣይ ምናምን የሚሉት። እኔ ድርጅቱን እስከማቀው ድረስ ቲፒኤልኤፍን እስከማቀው ድረስ በመጀመሪያ ደረጃ ዝም ብለን በመርህ ደረጃ እንነጋገር። ቲፒኤልኤፍ የለም እንበል፣ የኤርትራ ድርጅቶች ቀድመውን ትግል ጀምረዋል። እነሱን እኮ ያሳደገ ደግሞ ሌላ ኤንቫይሮንመንት አለ። ሶሪያ ሄደው ሰልጥነዋል፣ ቻይና ሄደው ሰልጥነዋል። እኛ ደግሞ እነሱ ስልጠና አካሂደው የበረሃ ትግል እያካሄዱ ነው ያሉት። እዛ አዲስ አበባ ዘኬቭ ሻይ ቤት ላይ ሆነ የትጥቅ ትግል ስታስብ በቲዮሪ የምታውቀውን ነገር ሲፈልግ ከሳሞራ ማይችል ሲፈልግ ከቬትናም የተማርከውን ነገር ደጃፍህ ላይ ኤክስፒሪየንስ እያደረገ ያለ አርምድ ስትራግል ካለ ከዛ ሄደህ መማር ኖሩ ምንድን ነው አዝሎንግ አዝ ያንተ ዓላማ እስካለህ ድረስ ማለት ነው። ሌላውን ሌላ ድርድር የመሸጥ የመለወጥ ነገር ካለ ያንተ ስህተት ነው። እንዲህ ነገር ግን ያለ አይመስለኝም። አንድ ላይ ሁለተኛ ኢዲዩ ነበርኩ ብል እኔ አስገንጣይ አልባልም። ኢዲዩ ጦርነት ሲጀምር እኮ ከወደ ሱዳን ነው የመጣው። ተግባባ። አንቢሊቨብል የሆነ ሰራዊት ይዞ ከወደ ሱዳን ነው የመጣው። ኤርትራ ላይ ኢኤልኤፍም አለ ኢፒኤልኤፍም አለ። ለምንድን ነው ወደ ቃሩራና ወደ ሳህል ሄደው ከነሱ ጋር ያልተታከሱት? ቀጥታ ከኛ ጋር ተታክሰው ቁርሳችን ሽሬ፣ ምሳችን መቀሌ፣ እራታችን አዲስ አበባ ያሉት ለምንድን ነው? ገብቶሻል? ማለት ያለሁት ነገር
እኛ ግን ከዚህ ትምህርት እንወስዳለን፣ የራሳችን አቋም አለን ተባለና ለነገሩ 2 ድርጅቶች ናቸው ያሉት። ሁለቱም እያሉ ነው እኮ የኛ ትግል የተጀመረው። በእኛ ውስጥ ደግሞ አስቢ፣ በእኛ ውስጥ ደግሞ ትግራይን ነፃ እናወጣለን ብሎ የተነሳ የትግራይ ድርጅት ደግሞ አለ። ግንባር ገድሊ ሓርነት ትግራይ የሚባል አቋሙ ግልጽ የሆነ ድርጅት። እኛ ደግሞ ቲፒኤልኤፍ የተባሉ ያን የተጋሉ ሓርነት ህዝቢ ትግራይ ደግሞ ለመላ ኢትዮጵያ ዴሞክራሲ እና የሚታወቁት ነጥቦች ማለት ነው። ፋይናሊ እኔ እስከሚገባኝ ድረስ ሁለቱም የኤርትራ ድርጅቶች የራሳቸውን አሽከር ይፈልጋሉ፣ የራሳቸው ክሊክ ነገር። ኢኤልኤፍ እና ግንባር ገድሊ ሓርነት ትግራይ ተገጣጥመዋል። አቋማቸውም ይሄ ኤርትራን ነው የሚገነጥለው፣ ይሄን ትግራይ ነው የሚገነጥለው። ዓላማቸው ምንም ወንጀል የለውም፣ የመሰላቸውን አስቀምጠዋል። ለምን እንደዚህ አሰብክ ብዬ የግንባር ገድሊ ሓርነት ትግራይን አመራር መውቀስ አልችልም። በዛን ሰዓት ይሄ ነው የሚያዋጣኝ ብሏል። ያኛው ደግሞ መገንጠሉ እንዳለ ሆኖ ግን ጠንካራ ድርጅት አልነበረም ኢፒኤልኤፍ። ጠንካራው ያኔ ኢኤልኤፍ ነው። ይሄ ከዛ ነው የተወለደው ከኢፒኤልኤፍ። ኦኬ ወደዛ ዝርዝር አልገባልሽም። እና ሲጀመር ጀምሮ ሁለቱም ድርጅቶች እኛን እንዴት እንደሚያዩን እናውቅ ነበር። የሆነ የአዲስ አበባ ሰው ፊል እንደሚያደርገው አይነት ነገር እዚህም መጥቶ ኤርትራውያን የሚሉት አይነት ነገር አላለኝ ከኮሎኒያሊዝሙ ከምናምኑ ጋር የተያዘ ነገር በረሃም ላይ ያጋጥመን ነበር። ስለዚህ ፖለቲካውን ልተውልሽና ኤሌመንቶቹን ልንገርሽ። ቲፒኤልኤፍ ቅድም በነገርኩሽ ስራ ማለት ነው። ሽፍቶችን ልናድን መሀል ትግራይ እንሄዳለን። የደጃች ገብረስላሴ ገብረስላሴ ባሪያ ጋብር አገር ቀያቸው መንደራቸው ላይ ቢዛንት የተባለ መድፍ አገኘን። በውሃ የሚሰራ የድሮ መሳሪያ ማለት ነው። ምናልባት ያገለግለን ይሆናል ብለን አስፈቅደን ወሰድ ነው። መንገዱን ተሻግረን ጾሮና ገባን። ጾሮና ቦይሊንግ ፖይንት ናት ለሬቮሉሽነሮቹ። ለእኛ ለቲፒኤልኤፍ ኢህአፓ እዛ አለ፣ በየሱቁ ነው የምታገኘው። ኢፒኤልኤፍ አለዛ፣ ኢኤልኤፍ አለዛ። ሁሉም ታጋይ የተባለ ሰው እዛ ታገኘዋለች። እና የእኛ የሆነች ትራክተር መኪና እሱን ጭናው ወደ ሱዳን ሊያልፍ ተብሎ ማለት ነው በጨርቅ ተሸፍኗል። መጡ የኤሌፎቹ። ወዳጅ ነን ከሁሉም ጋር በዛን ሰዓት። አጋሜ እንዴት አድርጎ ይሄን መሳሪያ ይዛል? ይሄን ቦረምቦጣ የተባለ መሳሪያ አለን። ገብቶኛል። ከነሱ ያነስን እንጂ ከነሱ የተለቅን ሆነን ሊያዩን አይፈልጉም። በዛ ላይ እዚህም ይገባሉ እዛም አላሰራ ያለን ድርጅት ሆነ። በጠቅላላ ትንክቱ ብቻ ሳይሆን ኢቭን ወታደራዊ የሆነ የማስፈራራት ስራ፣ የመሰናክል የመሆንም ነገር። የአቦይ ስብሐት የጅቡ ታሪክ የሚነሳው እኮ ከዚህ ነው። ህዝቡ ደግሞ እኛን የታጠቅነውን ያያል። ጓንዴና ምንሽር ነው የታጠቅነው። እነሱ በዛኛው በኩል ደግሞ አለ ክላሽ ነው እንጂ ጉደኛ ክላሽ ነው፣ ቅቤ መቀባት ነው። ይሄ አሁን የአዲስ አበባ ወጣት እንደሚያደርገው ጸጉራቸውን መጎንጎን ነው። በቃ ጥሩ ምግብ ነው የሚበሉት። አዘው ነው 2 ዶሮ 44 እንቁላል አምጡ አይነት ነገር ነው። እኛ እንደዛ እናደርግም። እኛ አጋሚም በይ ዋላ ማዕከላዊ ግንባርም በይ ህዝቡ በእኛ ስር የሚተዳደረው ህዝብ ኢኤልኤፍን መጋጨት እንደማንፈልግ እስከ ጊዜው ድረስ መጋጨት እንደማንፈልግ ያውቃል። ንትርኩን እንደማንፈልገው ማለት ነው። በዚህ ሰዓት እንደዚህ አይነት ኢንቫይሮንመንት ባለበት የአጋሜ ሰዓት እኔና አቦይ ስብሐት እና ሌሎች ክፍለ ህዝቦች ባለንበት ሰዓት ነው አንድ ጅብ የሆነ ሕዛእቲ የምንለው ቦታ አለ። ሕዛእቲ ማለት የተከበረ ሳር ማለት ነው። 3 ቀዮች በዚች ሕዛእቲ ለብዙ ዓመታት ይጨቃጨቃሉ። ገና ሲጣስ የግጦሽ መሬት ማለት ነው። የግጦሽ መሬቱ ሲጣስ ተከብሮ ይከርምና ሲጣስ ይሄ ገባ ያው በዱላ መደባደብ ነው። ያኔ ግን ታጋዮች ስላሉ ፍርሃት አለ። እልኩ ግን አለ ከውስጡ። ቀልዓት ሶቢያና ምድርባ የሚባሉ ናቸው። ጅብ የረፈደበት ጅብ ከምድርባ ይነሳል። ጅብ ደግሞ በአጋሜ በጣም ትርጉም ያለው ጆሮ ለመድኃኒት ይሆናል ምናምን ይላሉ። ከምድርባ እሱን እያሳደደ የመጣው ሰው ጅቡን ምንም ሳይለው ቀልዓት ሁለተኛይቱ መንደር ጋር ገባ። የቀልዓትም መንደርተኞች ተጨመሩ ማሳደድ። ወደ ሶቢያ ገባ። የ3ቱ ቀይ እያሳደዱት የኤርትራን ድንበር ያዘ። እዛው ስለሆነ ወደ ኤርትራ ሊገባ ሲል ባይሩ ገዛኸኝ የተባለ ሽፍታ የነበረ ግን የኛ አባል የሆነ ሰው ቅጣቱን ጨርሶ በምንሽር ይገለዋል ይሄን ጅብ። እዛ ጅቡ የኛ ነው ከኛ ነው የወጣው ይላሉ ምድርባዎች። የለም በእኛ ነው ያለፈው ይላሉ ደግሞ ቀልዓቶች። የለም ገዳዮቹ እኛ ነን ይላሉ ደግሞ ሶቢያዎች። እህሳ ሲባል ታጋይ ይፍረደናሉና ጅቡን ተሸክመው ወደኛ መጡ። እንግዲህ አስቢው የሚያጨቃጭቅ ነገር አይደለም፣ ግን የዛ ቁርሾ ስላለ ነገር ነው። ምክንያት አቦይ ስብሐ ያኔ ወባ ታመው ነበር። መጡና ሰሙ ጉዳዩን። ለመሆኑ ጅቡ የተገደለው የት ነው አሉ። ጅቡማ የተገደለው የትግራይን ድንበር ተሻግሮ ወንዝ አለች፣ ወንዝዋን ተሻግሮ ወደ መነኩሲቶ ሊሄድ ሲል ጫፍ ላይ ነው ሲሉት፣ አይ እንግዳው ይሄ ጅብ ኤርትራዊ ጅብ ነው። ስለዚህ ፀሐይ የሚባል ነበር ጉደኛ የሚያስፈራራ ሰው ያልኩሽ።
ወደ እሱ ነው የምትሄዱ ሲሏቸው እነሱ ጋማ አንፈልግም አሉና ጥለውት ሄደ። ገዳዩ ወሰደው፣ ጅቡን ማለት ነው። ህዝቡ ተሰቃይቷል። ከአዲግራት ለመመለስ ለመግባት ይሄን አድርግ ይሄን አታድርግ ይለዋል። የእሱን ድንበር ይዞ ኢኤልኤፍ ማለት ነው። እስኪ ከትግራይ እስኪጠረግ ድረስ ማለት ከኤርትራም እስኪጠረግ ድረስ ኢኤልኤፍ በጠላትነት የምታየው አይነት ነገር ነው። ክፋት ካልሆነ በስተቀር ልማት የሚባል ነገር የለም። ሲጀመር ግን ግሪን ላይት አሳይቷል፣ የእሱ ተገዥነት ነገር ከመፈለግ አንጻር። ይሄኛው ግን ጠጠር አለበት። በራሴ አመለካከት ነው እንጂ የሚሄደው የአንተን አሽከርነት ግን አልፈልግም፣ አንተ እንደምትፈልገው አልሄድልህም አይነት ነገር ነው። በአቋም ግን ለእነሱም ሆነ ለኤርትራ ህዝብ ጽኑ የሆነ አቋም የነበረው ድርጅት ግን ቲፒኤልኤፍ መሆኑ ይታወቃል። ምንም ጥርጥር በኮችናቸው ላይ ማለት በጥያቄያቸው ላይ እንደ ሌሎቹ አንዴ ወዲህ አልተባለም። ሲጀመር ጀምሮ እስካሁን ድረስ የጸና አቋም ነው ያለው። ትክክል ነው ትክክል አይደለም ታሪክ ይፈርደዋል ማለት ነው። ኢፒኤልኤፍን በተመሳሳይ መልኩ ነው። እኔ ግን የኢፒኤልኤፍንና የእኛን ዝምድና የምገልጸው ሌት ባይል አይነት መልኩ ነው። አንቺም እንድትጨብጭው ማለት ነው። 300 ሺህ ወታደር ሲሄድ ከዚህ እኮ እነሱ ምዝላቅ ይሉታል። ምዝላቅ ማለት ከከተማ ወጥተው ሄደዋል። አስመራን ሊይዙ አልነበር የተቃረቡት? መንግስቱ ኃይለማርያም 300 ሺህ ወታደር ይዞ ሰሜን ሲገባ እኮ እኛን ተሻግሮን አልፏል። እኛ የመንደር አይጥነን በዛው የፕሮፓጋንዳ ቃል ኤርትራን ከደመሰስን በኋላ ነው ወደ እነዚህ የምንመጣው ነው የተባለው። እኛ ደግሞ የሚያልፈውን የአቅማችን ያክል እስቲ ነጠቅ እናርግ ተብሎ እዚህም እዛም ጦርነቶች ተካሂደው ጠበንጃ ታጥቀናል፣ ዩኒፎርም አድርገናል፣ ዲቶሪዮ ይዘናል፣ የሚሊሻ ኮከብ የነበረው ልብስ ሁሉ ይዘናል። እሱ ግን ታርጌቱ ኤርትራ ነው። ኤርትራ ሄደ። እነሱ በዛን ሰዓት ከፍተኛ ችግር ላይ ነበሩ። ይሄ መካድ ያለበት ታሪክ አለ። ምዝላቅ ይሉታል። ከመላ ኤርትራ ወጥተው ሳህል በረሃን የገቡት እስኪወጡ ድረስ እዛው ነው ታሽገው የተቀመጡት። ይሄን ልብ በይ። 70 ዓመተ ምህረት ነው። 71 ዓመተ ምህረት እኛ ከኢዲዩ ተገላግለናል፣ ከጠራናፊት ተገላግለናል። የግንባር ኃይል ሓርነት ትግራይ ኮስችን የለም። ከኢሃፓ ጋር ያለው ኮስችን በኋላ ቢመጣም ብዙ ፕሮብለም አልነበረም። የሐፋሽ ይንቃ ይወደብ የሚል ጥያቄ ሰፊው ህዝብ ይንቃ ይደራጅና ይታጠቅ የሚል ነገር ታውጆ ከአቅም በላይ አርሶ አደር ነው ወደ እንትን እየገባ ያለው ወደ ስልጠና ማዕከል። በሰው በሽ ሆኗል። በማቴሪያል ነው እጥረቱ። እነሱ ሰው የላቸው 70 ዓመተ ምህረት ማለት ነው። ምሽግ የገቡ ጊዜ ከፍተኛ የሰው ኃይል እጥረት አላቸው ማለት ነው። 71 ዓመተ ምህረት የኛ ኃይል ያመዝናል ከነሱ። ስለዚህ ማዕት ብርጌዶች ናቸው ወደዛ ሄዱት እነሱን ለመደገፍ ማለት ነው። እነሱ እኛን መጀመሪያ አያምኑም ነበር። እኛን ያመኑን የመጀመሪያ ጉባኤያቸው ላይ እናቱ አባይ ፀሐይ ሄደው አቋም መግለጫ በሰጡበት ጊዜ ነው። ኤክስፕሎይት ሊያደርጉት የሚሞክሩት ነገርም ነበረ በብዛት ማለት ነው። ኤኒዌይ አንዴ ሞቅ ይላል፣ አንዴ ያኮርፋሉ፣ አንዴ ምን ይላሉ። ይሄኛው ደግሞ የራሱ ችግር ነበረው። ቲፒኤልኤፍ እስከ 1977 ዓመተ ምህረት ደግሞ የራሱ ፕሮብለም ነበረው። ራስህን ግልጽ አድርገህ ለሰው አለማሳወቅ። አሁን በማርክሲዝም ልዝም እንመራለን። እናት የምንላቸው በየገጠሩ የነበሩ እነኚህ በጣም ጎበዝ የሆኑ እናቶች ማርክሲዝም ለንዝም ነው መመሪያችን ይሉሻል። ስለ ስታሊን ያውቃሉ፣ ስለ ሌኒን ያውቃሉ። የሆነ ፈረንጅ ከውጭ ሀገር ሊመጣ ነውና ሊጎበኝ ነው ከተባለ ግን የማለሊትን 40 ደብቁ፣ ማለሊት አታንሱ ምናምን የሚባልበት አይነት ነገር ነው። ስለዚህ በሻዕቢያ ላይ የነበረን አመለካከት፣ በኢፒኤልኤፍ ላይ የነበረን አመለካከት ግልጽ ድብቅ ነበር። 77 ነው ፈንድቶ የወጣው ማለት ነው። 77 ላይ ድርጅቱ ራሱን ሲያነጻ እንዲህ አይነት ስህተት መፈጸም አልነበረብንም። አሁንም ቢሆን እኛ ነን እንጂ መደበቅ ያለብን፣ አመለካከታችን ግን ከጠርቅ መውጣት አለበት የሚል አቋም ተያዘ። ያኔ የኤርትራ ጉዳይ ከየት ወዴት የሚል መጽሐፍ ተጻፈ። አኮረፉ፣ መግለጫ ሁሉ ሰጡ። ብሔራዊ ትግል ኢትዮጵያ ውስጥ አያዋጣም ሁሉ የሚል ነገር አሉ። ያኔ ትም ድበልና ትም ክንብል ስለድደለና ነው የነሱ አሪፍ ነገር። መግለጫቸው አጭር ነው። እኛ ብዙ አወራንና መጽሐፍ ጻፍን። ያ መጽሐፍ ፕሮፓጋንዳ ቢሮአችን የጻፈው መጽሐፍ ነው። የኤርትራ ትግል ከየት ወደ የት ነው የሚለው። ይሄ ኃይል ህዝባዊ ግንባር ሓርነት ኤርትራ እስከ ነጻነት እስከ ባንዲራ መስቀል ድረስ ሊሄድ ይችላል። ከዛ በኋላ ግን አሁን የሚፈለፈሉ ዴሞክራት ድርጅቶች ካልሆኑ በስተቀር ለፍትህ ለእኩልነት ለምናምን የሚበቃ ድርጅት አይደለም ነው የመጽሐፉ ኮንተንት ማለት። ይሄ በየሰሚናሩ ኤርትራዊ ሁሉ ተሰብስቦ ነው ቲፒኤልኤፍ እያወያየ ያለው። በዚህ ተናደዱና ትም ድበልና ትም ክንብል ስለደለና ነው የሚለው መግለጫቸው። ዝም ያልነው ዝም ማለቱም ስለመረጥን ነው እንደማለት አይነት ነገር ማለት ነው። ግን በተግባር ብዙ ነገር አሳዩ። 77 ዓመተ ምህረት አስብ። ይሄ ሁሉ ወደ ሱዳን የሚሰደደውን ሰው መንገድ አናሳልፈን ብለው የደርግ አውሮፕላን ራት አደረጉትና ቀሩ። ከዛ ብሔራዊ ትግል ብለው እያመኑበት የነበረው የናሽናል ኮስችን
እኛ እንዲህ ስለሆን ገልበጥ አሉና ናሽናል ኮስችን ኢትዮጵያ ውስጥ አይሰራም የሚል ደግሞ ድርጅታዊ መግለጫ ወጡ። ከዛ ቲፒኤልኤፍ እንዲያደረገች በዚህ ወጣች በዚህ ገባች አሉ። ያኔ ክራሬን አነሳው ዘይዋዓል ኩሉ ዘበረባ ይውጋዕ ለሎፍ ትሩባ የሚል አይነት ነገር ምንድነው ይለው ዘፈኑ ምናልባት ካሴቱ ካለሽ ማለት ነው። ወለባሽ መሆን የምትፈልጊ ከሆነ ወለባይቺ እዚህ የምትደረገው አጌጥ የራስ ጌጥ አይነት ነገር እና እንደ እንትንሽ አንገትሽ ላይ የሚደረግ ጌጥ እንደ ድሪና ምናምን እንደፈለግሽ ልታጠልቅኝና በእኔ ልትዋቢ ከሆነ የምትፈልጊው ትክክል አይደለም። ባይዘው አንቺ ማን ሆንሽና ነው እኔን እንዲህ አረግሽ ለማለት መጀመሪያ ሳዱላሽ እንድፈኝ ቲፒካል ፖኤቲክ የሆነ ቋንቋ አድርገን ነው ስራውን የሰራ ነው። ዘይዋልኩ ዘረባ እንግዲህ በዚህ ምክንያት ነው በእሱ ምክንያት ነው። እሱን ዘፈን እንመርጥላቸዋለን አድማጮቻችን። ጥሩ ነው በጣም ዘይዋልኩ ዘረባ እንደውም በጣም ብዙ ሰው የለውም። እንደገና እሷን ደግሞ ኤዲት አድርጌ አውጥቻታለሁ። ሁለተኛ ጦርነት በኢትዮጵያና በኤርትራ ተጀመረ ሲባል የመጨረሻዋ ቨርስ አዲስ ናት። አሁን ያለው እኮ ነው የድሮ ሬኮርድና አሁን ይለያይ። የመጨረሻው ላይ ኧረ ተይ እህንህን ማለት በዲስከሽን አይደለም ወይ መፈተክ ጦርነቱ ከመጀመሩ በፊት ማለት ነው ጨምረንባታል እና ቆንጆ ስራ ይመስለኛል። እሱን ማሰማለን። መርሐባ ዘይዋዓል ኩሉ ዘረባ ይውግዕ ለሎፍ ትሩባ ዘይዋዓል ኩሉ ምዃነይ ይስምዐኒ ሎ ዝባነይ ይታገድ ዘይዋዓል ኩሉ ዘረባ ይውግዕ ለሎፍ ትሩባ ዘይዋዓል ኩሉ ምዃነይ ይስምዐኒ ሎ ዝባነይ ይታገድ من كتير متفحص عم بس عمدن كتير من قصي بيجي ما حاسس وشال سوا ما انت ملحس قادو عقونا باتاي لب برك خدت تمسيو تتبايو عقبي تمسيو تتبايو تتوحوي لأبي عين خيرة تمسيو تتبايو نزفل توسم دقاقي كان لبينا تعوي تمامي سنيك مسلم بيت غير የተከበራችሁ አድማጮቻችን አሁን በህይወት የሌሉት የእንግዳችን የኢያሱ በሬ ጨዋታ የመጀመሪያው ክፍል ያደመጣችሁት ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች ፋታ በኋላ ይዘንላችሁ እንቀርባለን። ሁሌም የረፍት ጊዜያችሁን ከኛ ጋር ስለምታሳልፉ ደስ ይለናል። ሸገር 102.1 የእናንተው ሬዲዮ ዘይዋዓል ኩሉ ዘረባ ይውግዕ ለሎፍ ትሩባ ዘይዋዓል ኩሉ ምዃነይ ይስምዐኒ ሎ ዝባነይ ይታገድ ቢታ ዝሓዘሎ ተጸጊዑ ፈረስ ዝሓዘሎ ተጸጊዑ በቕሊ ዝሓዘሎ ተጸጊዑ ባዕራይ ዝሓዘሎ ተጸጊዑ ኣርዑ ተነዊቱ ሰራሪዑ ድሕሪ ቤቱ ገደና ደፊዱ
مقنعكم ما يتصدقون يسمقيت عيكا بغلي يتصدقون والقوانا كويكم كنوال منامين عجب الدبابا يتوصقني تايقودو عليك يشاشكي انت اللي مصلحار كتحاملني بقدادم صلونا الفني عقليني وتقوت يرفرني محسن تايدي وتقبي طبوحي جهر عدد تلكيوت ترعني عشاش النابل كله زباني يهن مهن داي محشان جدي عتابرت كابزدان عدي انت تليكي من عمن رتعي وراري تسحسني تسمعي انت اللي مستحار كتحاملني انا هدم صرنا الفني انت اللي من عمن رتعي وراري تسحسني تسمعي نعي صبان عاف